ክፉ ህልም አይቶ የደነገጠ ሰው አምላከ ቅዱስ ጊዮርጊስ ሆይ ህልሜን ወደ መልካም ነገር ለውጥልኝ ብሎ በስምህ ቢማጸነኝ ክፉውን ወደ መልካም ነገር ለውጥለታለሁ። ስምህን የጠራ መታሰቢያህን ያደረገ መጽሐፈ ገድልህን የጻፈ ያነበበ የሰማ እስከ 10 ትውልድ ድረስ እምርልሃለሁ። ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብዬ ቃል እንደገባሁለት ከማህበረ ሰማዕታት አንተን በክብር የሚበልጥህ የለም ብዬ ቃል ገባሁልህ። ንጉስ መባልን ንቀህ ስለ ስሜ ብዙ መከራን ተቀብለሃልና እኔ ለዘላለም በሰማያት አነግሥሃለሁ። ነፍስ ሁሉ ከስጋዋ ተለይታ ወደ እኔ በመጣች ጊዜ አስቀድማ ለኔ አምልኮ ስግደትን ትስገድልኝ፣ ከዚያም ለአንተ የጸጋ ስግደትን ትስገድልህ። በጽኑ መከራና በሕማም ውስጥ ሆነው 3 ጊዜ አምላከ ቅዱስ ጊዮርጊስ ሆይ እርዳን እያሉ በስምህ የተማጸኑኝን ፈጥኜ ከሕማምና ከመከራ አወጣቸዋለሁ ብሎ ጌታችን ቃል የገባለት ለ7 ዓመታት ከዱድያኖስና ከሰባው ነገስታት ልዩ ልዩ መከራን እየተቀበለ ስለ ክርስቶስ ፍቅር 3 ጊዜ ሞቶ የተነሳ ተጋድሎውን ተናግሮ መጨረስ የማይቻል የልዳው ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ ዛሬ ሚያዝያ 23 ቀን በሰማዕትነት ያረፈበት ዓመታዊ የመታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ ሰማዕታት በቅዱስ ጊዮርጊስ ጸሎት ይማረን ይቆየን።